በጣም እኮ ነው ግራ የሚገባው። እኔ እንጃ አጥራጥቼ ሳብራራልሽ ግን ያለው ነገር ይሄ ነው። እኔ የምልሽ አሁን እነሱ ወጪውን ይችሉታል? አዋ እንዴ ለምን አይችሉትም? ከራስ በላይ ንፋስ። አይ ከዛው መታ ደግሞ እንጥንቸሏን እንትን ከፍላችሁ ከፍለን አንገባም። እሱም በነፃ ነው የምንገባው። ከኛ ህይወት ጋር ምን ያገናኘዋል? እንገባለን። ማሪ ካልተከፈለ አይገባም ብለዋል። በቃ እዚሁ ቤታችን ሀዘናችን እንገልጻለን። እኔ ብዬ ስልሽ አንቺ ደግሞ ካላሽቃበጥኳልሽ በቃ አይ እንደዛ እኔ በነፃ መስሎኝ ነው። ሳሪ እንዴ አምሻ እንዴ በምን አቅልሻለሁ? በነፃ መስሎኝ ነው እንጂ በነፃ መስሎኝ ነው እንጂ ክፍያ እንዳለው በምን አቅልሻለሁ እንዴ? በክፍያ ማን ነው አንገባም። ይቀርታል አለ መስቀል አዘኑ እኮ ከኛ ነው። እንባው ከኛ ነው እንዴ? እንባ ከኛ አይደል እንዴ? አዎ ግን ሳከፍል ያገኙ ሻርክ አለው ውዴ። አሬ ሻርክ እንባው ከኛ ሆኖ ሻርክም ከኛ ሻርክ አለው ውዴ። ሲሆን እንደውም እንትን ነው የተባለው። ሙኒት የምትሰጠው ምንድን ነው ንገሪኝ። ምንድን ነው የምትሰጠው? ሙኒት ሁሌ የምትሰጠው ምንድን ነው? እንትን ማነው ዩኒቨርስ ሁሉ አለው ተብሎ ነው። ባለፈው እንደውም ዩኒቨርስ ነበረ። አሁን ስለከረመ ቀንሶ ነው ሻርክ የሆነው እንጂ አያዋጣኝም። እኔ በበኩሌ አያዋጣኝም። እና ታዲያ ካልሄድን እያልሽ የምታሽቃብጩ በነፃ ነው? አይ እንደዛ አልመሆኑን አላወኩም። ሳሪ ቻው ይገርበኝ። ቻው ያለ ቻው ቻው ማለት ስትል ነበረ። ካልሄድኩ ምናምን ጫማ የተገዛው 200 ምናምን 2000 ምናምን ነገር እኔ ያልሰማው ምን ያውን ስለ ጫማ ምናምን የሰማውን ነገር የለኝም እያለች እንትን ስትል ቆየች። አሁን ደግሞ ክፍያ ካለውን የገናግበት ጊዜ ተይ አንሄድም፣ ይሄ ነገር ያለ ክፍያ አያስገቡንም እንዴ እንዴት እንችላቸዋለን? ቀድሞ ተናግሮ የለ ብዬ ስላት ኖ እንዲና ከጎኗ ካልሆን ምን እንሰራለን ምን እናረጋለን አለች። ቅድም ከጎኗ ነው መሆን ያለብን እንጂ ከጎኗ ካልሆንን አለች። ኦኬ ከዛ አሁን ደግሞ ከተከፈለማ አልሄድም ምናምን ነገር ማንን ለማስገመት ነው? እኔ ሻርክ አጣለሁ አላጣም፣ ፈጣሪ በሚያውቀው ሻርክም አላጣም። እኔ ማንን ለማስገመት ነው? በቀን 3 ጊዜ ነው ልብስ የሚቀይሩት ሆቴሉ ጋር አብር ይዘው የሚከፈለው። ከዛ ሙዚየም ጫማው ምናምን ማንን ለማስወራት ነው? እኔ እንደሆነ አላወራም ትቻለሁ። አላወራም እኔ እንዳወራ ነው ውዴ። ወፋፍራም ሰዎች እኮ በጣም ችግር አለባቸው። እንዳወራላ ጫማ 200,000 ከዛ ደግሞ አሁን ተነስታ ደግሞ ክፍያ ካለው አልሄድም። ቅድም እኮ ካልሄድኩ ሞቼ ይገኛሉ። ነገ ስትመጣ የመጀመሪያ የምናስተዛዝነው እኛንን እያለች ልቤን ስታፈሰው ቆየች። አሁን ደግሞ ክፍያ ካለው አልሄድም። ሮዲያ ልታስወራኝ ማሪ። እኔ አላወራም ማሪ፣ አላወራም ትቻለሁ፣ እቆጠባለሁ። አላወራም ልታስወራኝ። እኔ ልታስወራኝ። ሰላም እንዴት ነሽ እህቴ? ማን አስገባሽ ነው? ምን ነበረ? አንድ ቁጥር ጻፉ።
ባለግጥሙ መጥቷል። እህድ ባለግጥሙ መጥቷል። እህድ አንተ የለማይ ልጅ ብለህ አትከፋ፣ ከልብህ አድምጠኝ እስከ መጨረሻ። ጋሜና ቃሪሳ እናትህ ሳይደፍኑ በጓሮ በምንጩ የተንከራተቱ ሳዱላ ጤነኛ ጉድ እስከሚል ሀገር አባትህ አይደሎይ ሲለምን የነበር በመስቀል በድንብል በድብቅ ሲያባብል ይሁንታን ካገኘ ካፏ የፍቅር ቃል የሀገር ሽማግሌ አሳማኝ ፍለጋ እግሩ የኳተነ አባቶቹ አቁሞ ወላጅ ያስለመነ የአባቴን ልመና ከእናቴ ሰምቼ የለማይ ልጅ ብለህ አይበስጭ ወንድሜ። መለመን ማስለመን ክብርህ መገለጫ ያንተነትህ ሚዛን የወንድ መስፈሪያ። ዝቅ ብለው ቢለምኑ ክብር ጸጋ አተረፉ በሙሃባ ማርከው ትጥቋን አስፈትተው በልቧ ላይ ነግሰው ዘውዳቸውን ጭነው የስማቸው መጥሪያ ያብራካቸው ክፋይ አንተን መሳይ ጉብል ተሰጣቸው ከላይ። አንተን የፈጠረ ይድረሰው ገለታ እኔም አተረፍኩኝ ለልቤ ፍስሐ። ለጎኔ መከታ ላይኖቼ ማረፊያ የውሃ አጣጬን አሳድገው ሰጡኝ ከአባትህ ልመና እኔም አተረፍኩኝ። ደግሞ ሲያሻኝ ወንድም የዋርካ ጥላዬ ጠብቀኝ ቆይ ብቻ እነግርልሃለሁ ብዬ የምመካብህ የክብር ጋሻዬ። ያለ እኔ ይሁንታ እጄን ለጨበጠ ቋምጦ በገላዬ አባትህ ይመስገን ስማቸው ይወደስ ዝናው በዓለም ይናኝ ለትውልድ ይዳረስ። ምግባሩን ማሳያ ይሰይም ሙዚየም ባለቅኔ ይቀኝ ያርቅቀው በቀለም። ከላይ የተቸረው ለምኖ ያገኘ የጸሎቱን ምላሽ ንግሥት የማረከ ሳይስቡ ቃታ ሳያቃብል ክላሽ። አምላክ ያድላቸው ዕድሜ ከነጤና ጸጋውን ደርቦ እንደማቱ ሳላ። በሰራው ሲከፈል ሲበላ ተለፍቶ ለምላስ ጣማ አለው አያንቅም ጉሮሮ። ስማኝ ወንድም አለም ውረስ ያባትህን ለልጅህ አቆየው ሳትበርዝ ወጉን። ስማኝ ወንድም አለም ውረስ ያባትህን ለልጅህ አቆየው ሳትበርዝ ወጉን። ልጅ ግን ያለው ነገር ይሄ ነው። እኔ የምልሽ አሁን እነሱ ወጪውን ይችሉታል? አዋ እንዴ ለምን አይችሉትም? ከራስ በላይ ንፋስ። አይ ከዛውን መታ ደግሞ ጥንቸሏን እንትን ከፍለን አንገባም። እሱም በነፃ ነው የምንገባው። ከኛ ህይወት ጋር ነው ያገናኘዋል። እንገባለን። ማሪ ካልተከፈለ አይገባም ብለዋል። በቃ እዚሁ ቤታችን ሀዘናችን እንገልጻለን። እኔ ብዬ ስልሽ አንቺ ደግሞ ካላሽቃበጥኩ አልሽ። በቃ አይ እንደዛ እኔ በነፃ መስሎኝ ነው። ሳሪ እንዴ ምሻ እንዴ
በምን አቅልሻለሁ? በነፃ መስሎኝ ነው እንጂ በነፃ መስሎኝ ነው እንጂ ክፍያ እንዳለው በምን አቅልሻለሁ እንዴ? በክፍያ ማን ነው አንገባው? ይቀርታል አለ መስቀል ሀዘኑ እኮ ከኛ ነው፣ እንባው ከኛ ነው እንዴ? እንባው ከኛ አይደል እንዴ? አዎ፣ ግን ሳከፍል ያገቡ ሻርክ አለው ውዴ። ኧረ ሻርክ እንባው ከኛ ሆኖ ሻርክም ከኛ ሻርክ አለው ውዴ። ሲሆን እንደውም እንትን ነው የተባለው። ሙኒት የምትሰጠው ምንድን ነው ንገሪኝ። ምንድን ነው የምትሰጠው? ሙኒት ሁሌ የምትሰጠው ምንድን ነው? እንትን ማነው ዩኒቨርስ ሁሉ አለው ተብሎ ነው። ባለፈው እንደውም ዩኒቨርስ ነበረ። አሁን ስለከረመ ቀንሶ ነው ሻርክ የሆነው እንጂ አያዋጣኝም። እኔ በበኩሌ አያዋጣኝም። እና ታዲያ ካልሄድን እያልሽ የምታሽቃብጩ በነፃ ነው? አይ እንደዛ አለመሆኑን አላወቅኩም። ሳሪ ቻው። ይገርበኝ። ቻው ያለ ቻው ቻው ማለት